ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ትምህርት ሚኒስቴር በዩኒቨርሲቲዎች አዲስ የአመራር ሹመት መመሪያ ይፋ አደረገ። ትምህርት ሚኒስቴር በመንግስት ከፍተኛ ትምህርት ተቋማት ውስጥ የሚሾሙ ፕሬዝዳንቶችና ምክትል ፕሬዝዳንቶች አሰያየም የሚገዛ አዲስ መመሪያ ይፋ አድርጓል። መመሪያው በብቃትና በውድድር ላይ የተመሰረተ አሰራርን ለማስፈን ያለመ ሲሆን የዩኒቨርሲቲ ፕሬዝዳንት የአንድ ጊዜ የስራ ዘመን 6 ዓመትና የምክትል ፕሬዝዳንት 4 ዓመት መሆኑ ተነግሯል። በማንኛውም የመንግስት ዩኒቨርሲቲ በተከታታይ 2 ጊዜ በፕሬዝዳንትነት ያገለገለ አመራር በድጋሚ መወዳደር እንደማይችልም ተገልጿል። ለፕሬዝዳንትነት የሚወዳደሩ ወንድ እጩዎች ቢያንስ የረዳ ፕሮፌሰርነትና ከዚያ በላይ ማዕረግ ሊኖራቸው የሚገባ ሲሆን ቢያንስ 2 ዓመት በፕሬዝዳንትነት ወይም 3 ዓመት በምክትል ፕሬዝዳንትነት ያገለገሉ መሆን እንዳለባቸው ገልጸዋል። አመራሩ በየ3 ወሩ በቦርዱ የሚገመገም መሆኑና ውጤቱ በሁለት ተከታታይ የ6 ወር ግምገማዎች ከ60% በታች ከሆነ በጤና እክል ወይም በዲሲፕሊን ጉድለት ከኃላፊነቱ እንዲነሳ ለሚኒስተሩ ሐሳብ ይቀርባልም ተብሏል። በምልመላና ምርጫ ሂደቱ ላይ ቅሬታ ያለው ተወዳዳሪ ውጤቱ በይፋ በተገለጠ በ10 ቀናት ውስጥ ለዩኒቨርሲቲዎች ቦርድ ቅሬታውን ማቅረብ እንደሚችል አረጋግጧል። የህዳሴ ኮር በሁሉም ዘርፍ የወትሮ ዝግጁነቱን እያረጋገጠ መሆኑ ተገለጸ። የምዕራብ ዕዝ ህዳሴ ኮር በሁሉም ዘርፍ የወትሮ ዝግጁነቱን በተጠናከረ መልኩ ያረጋገጠ መሆኑን የኮሩ አዛዥ ብርጋዴር ጀነራል ንጉሴ ለውጤ ገልጸዋል። ብርጋዴር ጀነራል ንጉሴ ለውጤ የኮሩን የድጋፍ ሰጪ ስታፍ አባላት የወትሮ ዝግጁነቱንና የወታደራዊ ቁመና ፍተሻ ባካሄዱበት ወቅት የኮሩ አባላት በአካል ብቃት፣ በስነ ልቦና፣ በወታደራዊ ዲሲፕሊን፣ በመሳሪያና ትጥቅ ዝግጁነት እንዲሁም በግዳጅ አፈጻጸም አቅም የደረሱበት በዝግጁነት ኮሩ ማንኛውም ሀገራዊ ተልዕኮ በብቃት ለመወጣት ያለውን አቅም እንደሚያረጋግጥ ማሳያ መሆኑን ተናግረዋል። እንደ አዛዡ ገለጻ የኮሩ የወትሮ ዝግጁነት በተከታታይ በሚካሄዱ የስልጠና መርሃ ግብሮች፣ በየጊዜው በሚደረጉ የዝግጁነት ፍተሻዎች፣ በጠንካራ የአመራር ቁጥጥርና በሰራዊቱ የስነ ልቦና ግንባታ እየተጠናከረ መጥቷልም ብለዋል። በፍተሻው ወቅትም ወታደሮቹ የወታደራዊ ስነ ስርዓትን በሚገባ የተላበሱ መሳሪያና ትጥቃቸውን በአግባቡ ያዘጋጁና በማንኛውም ጊዜ ለሚሰጣቸው ግዳጅ ዝግጁ መሆናቸው ተረጋግጧል። በጠንካራ ስነ ልቦና በከፍተኛ የወታደራዊ ዝግጁነት የተገነባ ሰራዊት የሀገር ሉዓላዊነት፣ የህዝብን ሰላምና ደህንነት በአስተማማኝ ሁኔታ ማስከበር እንደሚቻል የገለጹት የኮሩ አዛዥ የኮሩ አባላት ያላቸውን የወትሮ ዝግጁነት በቀጣይነት እንዲያጠናክሩ አሳስበዋል። በተያያዘ ዜና የእዙ ስታፍና በቅጣናው የሚገኙ ኮር የችግኝ ተከላ ፕሮግራም አካሄዱ። ተስፋን እንትከል በሚል መሪ ሀሳብ በይፋ የተጀመረው 8ኛው ዙር የችግኝ ተከላ ፕሮግራም የእዙ ስታፍና በቅጣናው ግዳጁን እየተወጣ ከሚገኘው ኮር ጋር የእዙ ከፍተኛ አመራሮች በተገኙበት በሰራዊቱ መኖሪያ ካምፕ ዙሪያ ተከናውኗል። በአረንጓዴ አሻራ የማኖር ፕሮግራሙ ላይ የተገኙት የሰሜን ምዕራብ ዕዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ዋኘው አለሜ ሰራዊታችን ችግኝ የመትከል የቆየ ልምድና ባህል ያለው መሆኑን የገለጸው የዛሬው ፕሮግራም እንደ ሀገር በይፋ የተጀመረው የችግኝ ተከላ መርሃ ግብር አንዱ አካል ነው ብለዋል። ችግኞችን ከመትከል ባሻገር በእንክብካቤውም ላይ በትኩረት እንደሚሰራም ተናግረዋል። በችግኝ ተከላ መርሃ ግብር ላይ ከተሳተፉት መካከል የአንድ ኮር ምክትል አዛዥ ኮሎኔል ጫልቺሳ ከበደ በበኩላቸው ተስፋን እንትከል በሚል መሪ ቃል የተጀመረው የአረንጓዴ አሻራ መርሃ ግብር ላይ ሰራዊቱም ከግዳጅ ጎን ለጎን በመሳተፍ እንደ ሀገር የተጀመረውን ከአየር ብክለት የጸዳች ኢትዮጵያውን እውን የማድረግ ራዕይ ለማሳካት የበኩሉን ኃላፊነት እየተወጣ ይገኛልን ብለዋል። ችግኞችን መትከልና መንከባከብ እንደሚገባ የገለጹት አስተያየት ሰጪዎቹ በቀጣይ የሚጠበቅባቸውን ሁሉን ለመፈጸም ዝግጁ ስለመሆናቸውም ተናግረዋል። ዳሽን ባንክ ለኢትዮጵያ ቅርስ ባላደራ ማህበር 5 ሚሊዮን ብር አበረከተ። ዳሽን ባንክ የ30ኛ ዓመት የስራ ዘመን ምክንያት በማድረግና ሀገር በቀል እጽዋቶችን በእንጦጦ እጽዋት መንከባከቢያ ማዕከል የችግኝ ተከላ መርሃ ግብር አካሂዷል። ይህ የችግኝ ተከላ መርሃ ግብር ዳሽን ባንክ ከኢትዮጵያ ቅርስ ባላደራ ማህበረሰብ ጋር በመተባበር የባንኩ ከፍተኛ የስራ ኃላፊዎችና ሰራተኞች በተገኙበት
ለመድኃኒትነት የሚያገለግሉና ሀገር በቀል የሆኑ እንደ ወይራ፣ ብርብራ፣ ዋንዛና ዝግባ ያሉ ከ300 በላይ የሚሆኑ ችግኞችን መትከላቸውን የባንኩ ዋና ስራ አስፈጻሚ አቶ አሰፋው አለሙ ገልጸዋል። ዳሽን ባንክ በብዝሃ ህይወት ጥበቃና የተራቆቱ ስነ ምህዳሮችን ወደ ነበሩበት አረንጓዴ ስፍራ ለመመለስ ለሚሰራው የኢትዮጵያ ቅርስ ባላደራ ማህበር የ5 ሚሊዮን ብር ድጋፍ ማድረጉንም ገልጿል። ዳሽን ባንክ ከኢትዮጵያ ቅርስ ባላደራ ማህበር ጋር በመተባበር ላለፉት ዓመታት በእንጦጦ ተራራ ላይ በሺዎች የሚቆጠሩ ሀገር በቀል ችግኞችን በመትከል ለብዝሃ ህይወት ጥበቃ የተራቆቱ ስነ ምህዳሮችን ወደ ነበሩበት እንዲመለሱ እንዲሁም ለአረንጓዴ አሻራ መርሃ ግብር የበኩሉን አስተዋጽኦ ሲያበረክት ቆይቷል። ይህም ባንኩ በአካባቢ በማህበራዊና አስተዳደር እንዲሁም በአየር ንብረት ዙሪያ የሚሰራቸውን ስራዎች አመልካች መሆኑ ተገልጿል። የዳሽን ባንክ ዋና ስራ አስፈጻሚ አቶ አሰፋው አለሙ በዚህ ወቅት ባስተላለፉት መልእክት ባንኩ ለአየር ንብረት ጥበቃና ለህብረተሰቡ ዘላቂ ፋይዳ ላላቸው ስራዎች የሚሰጠውን ትኩረት ገልጿል። ይህንንም ዓላማውን ለሚጋራው ለኢትዮጵያ ቅርስ ባላደራ ማህበር ከዚህ ቀደም ከሚያደርገው ድጋፍ አጠናክሮ እንደሚቀጥልም አስታውቋል። በአሜሪካ የኢትዮጵያ የፀሐይ ኃይል ምርቶች ላይ ምርመራ ተጀመረ። የአሜሪካ ንግድ መምሪያ በኢትዮጵያ የሚመረቱ የፀሐይ ኃይል ምርቶች በቻይና ላይ የተጣለውን የንግድ ታሪፍ ለመሸሽ የሚረዱ መሆናቸውን ለማጣራት ምርመራ ሊጀምር ነው። ይህ እርምጃ የተወሰደው የቻይና አምራቾች ኢትዮጵያን ተጠቅመው የአሜሪካን የንግድ ቀረጥ ለማሻገር እየሞከሩ ነው በሚል ስምምነት የአሜሪካ ኩባንያዎች ባቀረቡበት አቤቱታ ነው። ከ2025 አጋማሽ ወዲህ ወደ አሜሪካ የሚገቡ የኢትዮጵያ የፀሐይ ኃይል ምርቶች በከፍተኛ ሁኔታ ማደጋቸው ለዚህ ምርመራ መነሻ ሆኗል። የአሜሪካ ንግድ መምሪያ የመጀመሪያ ደረጃ ውሳኔውን በታህሳስ 2026 የመጨረሻውን ደግሞ በግንቦት 2027 እንደሚሰጥ ይጠበቃል። 65 የመንግስት ኤጀንሲዎች የቦርድ አባላት ሙሉ በሙሉ ከስልጣን ተነሱ። የኬንያ መንግስት በሀገሪቱ የህዝብ ተቋማት ውስጥ የነበረውን የፖለቲካ ተጽዕኖ ለመቀነስ በሚል በ65 የመንግስት ኤጀንሲዎች ውስጥ ሲያገለግሉ የነበሩ የቦርድ አባላትን በሙሉ በይፋ ማሰናበቱን አስታውቋል። ይህ እርምጃ የተወሰደው በቅርቡ ተግባራዊ በሆነው በ2025 የመንግስት ድርጅቶች ህግ መሰረት መሆኑ ተጠቁሟል። ይህ ለውጥ የመንግስት ድርጅቶችን አሰራር ሙያዊና ግልጽ ለማድረግ ያለመ ነው የተባለ ሲሆን ቀደም ሲል የቦርዱ አባልነት ለፖለቲካዊ ሹመት ሲውል እንደነበርና ይህም ለሙስናና ለቅልጥፍና ማጣት መንስኤ ሆኖ መቆየቱ ተገልጿል። አዲሱ ህግ ለቦርድ አባልነት የሚወዳደሩ ሰዎች ባለፉት 5 ዓመታት ውስጥ በንቃት በፖለቲካ ስራ ውስጥ መሳተፍ እንደሌለባቸው ይደነግጋል። ቦርዶቹም በግልጽና በውድድር ሂደት በሚመረጡ ባለሙያዎች እንደሚዋቀር ይደረጋል። ቦርዶቹም በግልጽና በውድድር ሂደት በሚመረጡ ባለሙያዎች እንዲዋቀሩ ይደረጋል። የቦርዱ አባላት በ3 ዓመታት የስራ ዘመን የሚያገለግሉ ሲሆን በድጋሚ ለአንድ ጊዜ ብቻ ሊመረጡ ይችላልም ተብሏል። ፕሬዚዳንት ዊሊያም ሩቶ ይህ ለውጥ የመንግስት ተቋማትን ከፖለቲካ ተጽዕኖ ነጻ በማውጣት የተሻለ አገልግሎት እንዲሰጡ ለማድረግ ወሳኝ መሆኑን ተናግረዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።